አልፈልግም አልፈልግም በቃ እኔና ፍቅር አልፈልግም እንድትመለሱ አብራችሁ እንድትሆኑ አልፈልግም። ምን አዲስ ነገር ተፈጠረ? ምን አጅሽ? መሆን ስለሌለበት አብራችሁ ነው የሌለባችሁ በቃ ላንተም ለሷም ጥሩ አይደለም። አስበሽልኝ እንዳልሆነ እርግጠኛ ነኝ ፈቲ። ለኔ አስበሽ እንዳልሆነ ለፍቅር አስበሽ እንዳልሆነ እርግጠኛ ነኝ። ቡሪካ እያስገደደሽ ከሆነ ንገሪኝ እኮ። ለምን የፈሩት ይደርሳል፣ የጠሉት ይወርሳል አለ ያገሬ ሰው። እንደዚህ ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንን በየሃይማኖታችን እንጸልይ ያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ በተለቀቀው ቪዲዮ ላይ በጣም ብዙ መንጫጫቶችን ብዙ ጩኸቶችን እያስተናገድን እንገኛለን። እንግዲህ ዛሬ እኔም በቻናሌ ትንሽዬ ጓ ልበልላችሁ ብዬ ነው የመጣሁት ማለት ነው። የጦስ ዶሮን ይዣት የመጣሁበት ምክንያት እንግዲህ ታውቃላችሁ። ቅድም በፍቅርዬ ቤት ቪዲዮ ተለቆ ነበረ። እኔ አንተና እሷ አብራችሁ እንድትሆኑ አልፈልግም። ወይኔ ባላንጣ አበዛዙ። እኔ መጀመሪያም ስመጭ እኮ ስላሰጋኝ ሁኔታሽ እንትን ስላለኝ በሚገርም ሁኔታ የጦስ ዶሮ ብዬ ስም አወጣሁልሽ። ጦሰኛ ስለሆንሽ ማለት ነው ስም ይሄን ያወጣሁልሽ ማለት ነው። መጀመሪያም ሲጀመር የሴት ጓደኛ ሲባል እንደዚህ ነው። ሴት መቅረብ ማለት ብዙ ችግሮችን ያመጣል። በገሃዱ ዓለም ራሱ በጣም ብዙዎች እንደዚህ አይነት ችግር ይከሰትባቸዋል። ካያችሁ በጓደኞቻቸው ብዙ ደረጃ ይደርሳሉ። ቀንም ብያችሁ ነበረ። ይሄው ያልኩትም አልቀረም። የፈቲ ፍላጎቷ በግልጽ ያመዝናል ማለት ነው። ያ ማለት ፍቅርና አሳልፋ ለቡሪካ ሰጣ እሷ ፉፉን የመያዝ አላማ ማለት ነው። እውነትሽን ነው አልሽ፣ ጨረስሽ። ሌላ የምትዩ ነገር የለሽም። ስትመኝ ነው የምትኖሪው። ከዚህ በኋላ ፍቅር ፉፉ መልስ ሰጣችሁ፣ በጎቹ መልስ ሰጣችሁ። አትንጫጩ። ቡሪካ ከቡሪካ ኛኛኛኛ ለምትሉት ነገር መልስ ሰጥቷችኋል። ከዚህ በኋላ እልህ ውስጥ ጨመራችሁኝ አለ። ይሄ ፈቲን ብቻ ሳይሆን በጎቹንም ይጨምራል። የውስጥ የውጭ በጎች ማለት ነው። 24 ሰዓት እኝኝኝኝኝ የምትሉ ማለት ነው። እኔ አስረግጬ ስነግራችሁ የፍቅርዬ፣ የፉፉዬ፣ የቡሪካዬ ማንም ጥላቻ የለብኝም። ግን እነሱን ወክላችሁ ብዙ የምታረጉ ልጆች ፍቅርና ፉፉን እየዘቀዘቃችሁ ቡሪካን ቀና እያደረጋችሁ በቃ የሆነ አለ አይደል? እንዴት ነው እኝኝኝኝ የምትሉት ነገር አይመቸኝም። ለዛ ነው የምታረጉት ነገር ስለማይመቸኝ ኢቭን ቲክታክ ላይ እንኳን ቪዲዮአችሁን ፖስትቸው በጣም ያንጨረጨራችሁ አንዳንድ ሰዎች አላችሁ። እንዲሁም ዩቲዩብ ላይ መታችሁ ደግሞ ፈስ ያለበት ዝላይ አይችልም። ገና ለገና እኛ ስለተከተል ነው ቡሪካን ትናገረዋለች ብላችሁ በጣም ብዙ ነገሮችን አስባችሁ ብዙ ኮሜንት ይጻፋችሁ አላችሁ። እናንተ የቡሪካ በጎች ብትሆኑም እንኳን እኔ ቡሪካን ልጠላው አልችልም። ቡሪካ ማለት ምርጥ ጀግና የፍቅርና የፉፉ ጓደኛቸው ነው። እኛ ነግሬያችኋለሁ። እኛ የምንተርከው ወይም ደግሞ ቪዲዮ የምናሳየው ሀሳባችንን የምንገልጸው ባየነው ቪዲዮ ልክ ነው ብያችኋለሁ። ባየነው ቪዲዮ ልክ ደግሞ ማን ነው ቡሪካ እስከዛሬ የሚሰራው ነገር ጥሩ ነበረ። አሁን ላይ ግን የሚሰራው ነገር ጥሩ ስላልሆነ እንናገራለን። እየተናገርነውም ነው። ተግባባን። ይሄ ካላማራችሁ ሰብስክራይባችሁን አንስታችሁ ውልቅ ማለት ትችላላችሁ ከቤቴ። እኔ የምፈልገው ንጹህ ፋንዲሾችን ነው። ያ ማለት ፍቅርዬ ከመጣችሁ ሰው ጋራ ደስተኛ ሆና ስትሰራ እሷን ደስተኛ የሚያደርግ ኮሜንት የሚጽፍ እሷን በቃ የሚገነባት መልካም ነገርን እንድታደርግ የሚስባትን ነገር የሚመክራትን ሰው እንጂ ከመጣ ወንድ ጋራ ሁላ ከከሌ ጋር መሆን አለብሽ እያለ እየመረጠ የሚያኖራትን ሰው አልፈልግም እኔ በበኩሌ ማለት ነው። ምክንያቱም ምንም ስለማጠቅሙ ምንም ጥቅም የላችሁም። እንደዚህ አይነት ሰዎች ምንም ጥቅም የላችሁም። ሲቀጥል እናንተ እዚህ ጋር ተናጩ እንጂ ማለት ነው። እነሱ በማንኛውም ነገር አንድ ላይ ናቸው። በቃ ማለት ስራም ሆነ እውነትም ሆነ እንደ ቪዲዮ አይተን እስከዛሬ ስንናገር እንደነበረው ዛሬ ምን እናገራለን? ለምን ትንቀጠቀጣላችሁ ታዲያ? ለምን ትቅነዘነዛላችሁ?
የእሷን የራሷን ፕሮፋይል አድርጋችሁ እሷን መናገር አይከብድም? ከከሌጋቱን ከከሌጋቱን እሷ ራሷን አታውቅም። እሷ እንደዚህ አትሆንም። ራሷን ታስከብር ገለመሌ። እናንተ ምን ቤት ናችሁ? ማስከበር ካለባት ታውቃለች። ልጅቷ ራሷ ምን ማድረግ እንዳለባት ታውቃለች። የእኛን ፍላጎት ለማሟላት እሷ ስንት ጋር ትገነጣጣል እንዴ? አስቡላት፣ የምር አስቡላት። አሁን እናንተ የምታወሩት ነገር ነው እያደረጉላችሁ ያሉት። ቡሪካ ፉፉ ከፍቅር ጋር ይሁን ቡሪካ ከፍቅር ጋር እዚህን ልዩነቱ ምንድን ነው? ምንድን ነው ልዩነቱ ትነግሩኛላችሁ? ብቻ በጣም ነው የምታሳዝኑት። እኔ በተለይ ቲክቶክ ላይ በጣም አስጠልቶኛል አሁን ላይ ያለው ነገር ማለት ነው። በቃ ላይቭ ኢቭን ሰው ቤት እንኳን ባልገባ ደስ ይለኛል። ምንም ደስ የሚወራ ነገር የለም፣ የሚታይ ነገር የለም። በቃ እርስ በርስ መናጨት፣ እርስ በርስ መጨቃጨቅ፣ የማይመስል ነገር ይዞ መምጣት። ጥቂት ሰዎች ናቸው በቃ ሁልጊዜ በቃላትም በንግግርም እንዳፈነገጣቸው የምትገኙት። ለምን እንደሆነ አላውቅም። በነገራችን ላይ በአንድ በረት ውስጥ አንድ በጥባጭ በሬ ካለ ከብቱ በሙሉ ነው የሚበጠበጠው ይላል ያገሬ ሰው። እና ጥቂት በጥባጭ ስላላችሁ በቃ ሰውን ታመሱታላችሁ። በእናንተ ደግሞ ሌላው ይሳሳታል። ገባችሁ? ታደቡ። የማታድቡ ከሆነ ደግሞ አደብ የማትገዙ ከሆነ ደግሞ ዝም በሉ። በቃ ዝምታ ራሱ እኮ ጥሩ ነገር ነው። አንዳንዴ እኮ እያየን ማለፍ ራሱ ትልቅ ነገር ነው። ለማንኛውም ማሰርገሰስ ውጡ ከቤቴ። እኔ የምፈልገው እንደ ቪዲዮ አይቶ ሚዛናዊ ሀሳብ የሚሰጥ ሰው ብቻ ነው። ከሁሉም እንደነገርኳችሁ ጥላቻ የለብኝም። ግን የፈለገ ተአምር ቢሆን ከፉፉዬና ከቡርኬ ከፉፉዬና ከፍቅርዬ አስበልጬ ቡሪካን ወይ ፈቲን እንድቀበልላችሁ እንዳትፈልጉ። ፈቲን ከድሮም ብዙሃኖቻችን አልተቀበልናትም አመጣጧ ጥሩ ስላልሆነ። ቡሪካ ግን በጣም ወደነው ፈቅደነው ተቀብለነዋል። እስካሁን ድረስ አብረን ዘልቀናል። ከዚህም በኋላ የምንዘልቀው ግን እንደቀደሙ መሆን ከቻለ ነው እንጂ በዚህ ቪዲዮ አይደለም። ገባችሁ? በዚህ ባየነው ቪዲዮ ደግሞ የዕለቱን ስንናገር መታችሁ ወሬ እንቧ ማለት አትችሉም። ምክንያቱም እኔ እነሱን ቡሪካን ያወቁት በፍቅርና ፉፉ ነው። በመልካም ነገሩ ለነሱ ወንድም ሆኖ ነው የማውቀው። ስለዚህ ያ ነገር እንዲቀጥል ነው የምፈልገው። አስታራቂያቸው እንዲሆን የሚያበረታቸው እንዲሆን እንጂ የምፈልገው ግልብጥ ብሎ ሌላ ታሪክ የሚሰራ ሰው እንዲሆን አልፈልግም። እንደ ድራማ ስለሆነ ተቀብለናል። እየሰሩ ነው፣ ይስሩ። ግን ደግሞ እናንተ ሪል አድርጋችሁ ስግጥ የምትሉት ቲክቶክ ላይ ተከበሩ። እኔ እናንተን እንጂ የማገለው ቡሪካን አይደለም። ይሄን ወቁ። ለማንኛውም ቤተሰቦች ቪዲዮ ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።